ነዳጅ አሁን በጣም ቮልነራብል የሆነ በጣም አፌክትድ የሆነ ኮሞዲቲ ሆኗል ማለት ነው። በተለይ የዚህ የመካከለኛው ምስራቅ ላይ በተከሰተው ጦርነት ምክንያት ቀጠናው በጦርነት እየታመሰ ያለበት ሂደት አለ። የሎጂስቲክስ ሰንሰለቱ ኦልሬዲ ስታክ ያደረገበት ሂደት ነው ያለው በአብዛኛው ማለት ነው። ነዳጅ በገበያ ላይ ማግኘትም አዳጋች የሆነ የመጣበት ሂደት አለ። ያ ብቻ አይደለም፣ የጉዞ መስመሩ የሚጓጓዝበት የባህር መስመር ኦልሬዲ በተለይ የኛ የምናጓጉዝበት የኛ የምናመጣበት ሩት ለዚህ ተጋላጭነቱ በከፍተኛ ሁኔታ እየጨመረ ያለበት ሂደት አለ። የዓለም ሀገራትም በአብዛኛው አክሽን እየወሰዱ ያለበት ሂደት አለ ማለት ነው። ሊደርስ የሚችለውን ጫና እየደረሰ ያለውን ጫና ለመቀነስ የተለያዩ የጫና መቀነሻ ስትራቴጂዎች ላይ እየሰሩ ያሉበት ሂደት አለ። አንደኛው የእኛም ያስቀመጥነው የባህሪ ሽፍት ወይም ደግሞ የባህሪ ለውጥ ማምጣት የሚጠይቅበት ስራዎቻችን የዕለት ተዕለት ስራዎቻችንን በእቅድ መምራት የሚገባን እንዲሁም ደግሞ ያለን ሪሶርስ በቁጠባ የመጠቀም ባህላችንን አሳድገን ልንተገብርበት የሚገባ ወቅት ላይ እንገኛለን። ስትራቴጂክ የሆኑ ኤሪያዎቻችን ላይ ደግሞ በእቅድ ያስቀመጥናቸው ከዚህም ክስተት በፊት ስንሰራባቸው የነበሩ ያው ነዳጅ እኛና መርትም ከውጭ ነው የምናስገባው፣ አምጥተን ነው የምንጠቀመው፣ በውጭ ምንዛሬ ነው የምናስገባው። ያንን ሀገር ከፍተኛ ውጭ ምንዛሬ ነው እየገዛች የምትጠቀመው። ያ ብቻ አይደለም፣ ከመጣንም በኋላ በደጎማ ነው ህዝባችን እየተጠቀመ ያለው ማለት ነው። መንግስት አምጥቶ በውጭ ምንዛሬ ገዝቶ ያስገባል፣ ካስገባ በኋላ ይደጎማል። ማኔጅመንትም በተቻለ መጠን ከብላክ ማርኬት እና ከአሰራር ማነቆች ለመለቀቅ ሰፊ ጥረቶች ሲደረጉበት የነበረ ኮሞዲቲ ነው ነዳጅ ማለት ነው። እኛ ስለምናመርት ዋጋው እኛ ስለምንወስን በዓለም ገበያ ነው ዋጋው የሚመራው። በየጊዜው ዋጋ እየጨመረ ፍላክቹዌሽኑ ከፍተኛ ሁኔታ ህዝባችንንም እንደ ሀገርም ኢኮኖሚ የሚፈታትን ፕሮዳክት ነው ነዳጅ እንደሚታወቀው ማለት ነው። አሁን የተከሰተው ሁኔታ ደግሞ አጠቃላይ በዓለም ላይ ብዙ ሀገራትን ፈተና ውስጥ እያስገባ ያለ ሁኔታ እየተፈጠረ ያለ መሆኑን እንመለከታለን ማለት ነው። እኛም ከዚህ የተለየን አይደለንም። በተለይ ደግሞ ነዳጁን የምናጓጉዝበት መስመር ላይ አብዛኛዎቹ እኛ ከምናመጣባቸው ሀገራት ለዚህ ተጋላጭ የሆኑበት ሂደት ስላለ በተለየ መልኩና በተለየ እቅድ እና የቁጠባ ስኮፕ ይህን ሪሶርስ መጠቀም መቻል አለብን የሚለውን ይዘን ማህበረሰባችን ግንዛቤ እንዲኖረውና አሰራር ሂደቱ እንዲለወጥ ጥሪ እያስተላለፈንም እያስተማረንም ግንዛቤዎችንም እየፈጠረን እንገኛለን። በዘላቂነት ደግሞ አስቀድመን የጀመርናቸው የኤሌክትሪክ መኪኖችን መጠቀም እንዲሁም ደግሞ በከተሞቻችን ላይ የሰራናቸው ያሉ የትራንስፖርት የዕለት ተዕለት እንቅስቃሴ ለማሳለጥ ከመንገድ መሰረተ ልማት ጀምሮ የኤንኤምቲ ስትራቴጂያችንን ተግባራዊ በማድረግ ኤንኤምቲ የምንለው ሞተር አልባ ትራንስፖርት ሞዶችን በተለይ ብስክሌት፣ ስኩተር ደረጃውን የጠበቀ የእግረኛ መንገዶችን በመስራት የእግር ጉዞ እንዲሰለጥ በማድረግ አጫጭር ጉዞዎችን በእግር እንዲያሳልጡ ያ ማለት በእግር ያሳልጡ ማለት ደግሞ ሴፍ በሆነ መንገድ ለእግረኛ ተለይቶ በተሰራ እና በመሰረተ ልማት የተደገፈ መንገድን በመጠቀም የዕለት ተዕለት ኩነታቸውን በአጫጭር ጉዞዎች ከተሞች ውስጥ ማለት ነው በእግር ጉዞ እንዲያሳልጡ ከዛም በለፈ በኤንኤምቲ ወይም በሞተር አልባ ስትራቴጂ ላይ የለየ ነው እና እየሰራንበት ያለው ብስክሌትን ነው። ብስክሌት ለአጫጭር ጉዞም እንዲሁም ደግሞ በሾርት ዲስታንስ ላይ እንደዚሁም የዕለት ተዕለት ኩነቶችን ለመከናወን አማራጭ ትራንስፖርት ሞድ ነው። እንዲሁም ደግሞ ከአካባቢ ጋር የተስማማ አደጋን ብክለትን የሚያስከትል አፎርደብል ደግሞ በቀላሉ ልንጠቀምበት የምንችለው ጤናማ የትራንስፖርት ዘርፍ ነው ተብሎ ነው የሚታወቀው። አገራችንም ለዚህ ስትራቴጂ ያላት የከተማ የአዲስ አበባ ስትራቴጂም አለን። አገር አቀፍ የሞተር አልባ ትራንስፖርት ስትራቴጂም አለን። እነዚህ በ10 ዓመት ውስጥ 70 ከተሞች ለመድረስ እየሰራን ነው ያለ ነው። ኦልሬዲ አሁን ላይ 70 ከተሞችን መድረስ ችለናል በኮሪደር ልማት ተጠቅመን ማለት ነው። አሁን ላይ የብስክሌት አቅርቦትና አደረጃጀት ላይ እየሰራን ነው ያለ ነው። ስኩተርም ከዚህ አኳያ አብሮ የሚታይ ነው ማለት ነው። ስለዚህ የስትራቴጂያችን አካል የሆኑ አሁን ላይ በመሰረተ ልማት የደገፍናቸው በአሰራርም እያሻሻልናቸው የመጣናቸው አማራጮች አሉ ማለት ነው። እነዚህ ሶስቱን አማራጮች ቅድም የጠቀስኩት ብስክሌት፣ ስኩተርን እና የእግር ጉዞን በመጠቀም ከዚህኛው ሪሶርስን ለመቆጠብ እንደ አንድ ማውጫ መንገድ አድርገን መጠቀም እንችላለን ማለት ነው። ሁለተኛው በትልቁ እኛም አድቫይዝ የምናደርገውና የምንሰራበት የባቡርንና የብዙሃን ትራንስፖርት አቅምን መጠቀም ነው።
የጋራ ትራንስፖርት የምንላቸው የባስ፣ የሚኒባስ፣ ሚኒባስ እነዚህ ትራንስፖርቶች የከተማ አውቶቡስ እነዚህን ትራንስፖርት አማራጮችን በአግባቡ በመጠቀም የግል መኪናን ስንጠቀም ልናወጣ የምንችለውን የእያንዳንዱ ግለሰቦችን በመቀነስ ለዛ ይውል የነበረ ነዳጅን በመቆጠብ ሌሎች ክሪቲካል በሆኑና ትልቅ ኢምፓክት ያላቸው ኤሪያዎች ላይ እድል የመስጠትን ስራ እንደ ሀገር ባህል አድርገን መቀጠል አለብን የሚለውን ነው። ሌላኛው በብዛት ደግሞ ካለፉት 4 ዓመታት ጀምሮ እየሰራንበት ያለው የኤሌክትሪፊኬሽን ነው። ኤሌክትሪክ መኪናዎች አሁን በብዛት ወደ ሀገር እየገቡ ሀገር ውስጥ እየተገጣጠሙ ከመንግስት ተቋማት ጀምሮ ወደ ኤሌክትሪክ መኪኖች የመጠቀም ባህል እያደገ ነው ያለው። እንደ መንግስትም እንደ ሚኒስቴር መስሪያ ቤትም ላለፉት 3 ዓመታት አግሬሲቭሊ ሲንሰራበት ነው የነበረው። ሁሉም ወደዛ አምኖ ከመግባት አኳያ ቻሌንጆች ነበሩ ወይም ሬዚስታንሶች ነበሩ። አሁን የመጣው አጋጣሚ ደግሞ እነዚህን ነገሮች እንደሚከሰቱ በአርቆ ሀሳቢ አመራሮች የተነደፈ ስትራቴጂ ነው። ይሄ ስትራቴጂ በተለይ ክቡር ጠቅላይ ሚኒስትሩ ሀገርን ከጥገኝነት ለመላቀቅ ሀገር ወደ አላት ሀብት ያዘነበለ ዘርፍ እንዲኖራት ከማድረግና ይሄ ክሪቲካል የሆነ ዘርፍ የኢኮኖሚም የማህበራዊ እንቅስቃሴም የዕለት ተዕለት እንቅስቃሴም የጀርባ አጥንት ነው ትራንስፖርትና ሎጂስቲክስ። ይሄን ግዙፍ ሚና ያለው ዘርፍ በሌለሽና ዋጋ በማትወስኝለት አንቺ በማታመርጩ እንዲሁም ደግሞ ከረጅም ሩት ውስጥ እና በማይተነባይ ሲናሪዮ ውስጥ እያጓጓሽ የሚታመጣው ፕሮዳክት ላይ ጥገኛ መሆን የለበትም የሚል በጣም አስተዋይነት የተሞላበት ሂሳቢ ውስጥ ላይ ተመስርቶ የትራንስፖርት ዘርፍ ኤሌክትሪፊኬሽን ተግባራዊ ተደርጓል። እሱ ትግበራውን በጋራ ሁላችንም ተሰልፈንና ተግብረን ቢሆን ኖሮ የዛሬ ስጋታችን ባልሆነ ነበር ማለት ነው። ነገር ግን ጥቂቶቹ ካልሆኑ በስተቀር በመጀመሪያ ዓመታት በተለይ ከፍተኛ የሆኑ ሬዚስታንሶች ወይም ደግሞ ያለመቀበል ሁኔታዎች አጋጥሞን ነበር። ምንም እንኳን በየጊዜው የተሻሻለ የመጣ የግል ሴክተርም ተሳትፎ እያደገ የመጣ የዜጎችን ኤሌክትሪክ መኪኖችን የመጠቀም ባህል እያደገ የመጣ ቢሆንም አሁንም በሚፈለገውና በምንጠብቀው ሌቭል ላይ ደርሷል የሚል እምነት የለንም። ነገር ግን እያደገ ያለ አፈጻጸም ነው ያለው። አሁንም ኤሌክትሪክ መኪናዎች ያለን ኤሌክትሪክ መኪናዎችን መጠቀም የሌለን ደግሞ በእቅድ ይዘን ወደ ኤሌክትሪክ መኪኖች የማሸጋገር ስራ ላይ መስራት። ያ ብቻ አይደለም፣ ሃይብሪድ መኪኖችም አሉ። ሃይብሪድ ብዙ አይነት ቢሆንም ሃይብሪድ ሆኖ በኤሌክትሪክም በነዳጅም የሚሰሩ መኪኖች አሉ። የነዛ መኪኖች ላይ ደግሞ የነዳጅን ትተን ኤሌክትሪክን ብቻ የመጠቀም ባህል ማድረግ አለብን። ከማስ ትራንስፖርት ባለፈ በመለስ ደግሞ ኤሌክትሪክ መኪኖችን እና ሃይብሪድ መኪኖችን በዚህ አግባብ መጠቀም መቻል አለብን የሚለውን ነው መሰላለፍ የምንፈልገው። ሌላኛው የግል መኪና አጠቃቀምን ማኔጀብል በሆነና በእቅድ የተመራ እንዲሆን ማድረግ ያስፈልጋል ማለት ነው። ለምሳሌ ጎረቤትና ጎረቤት ሊሆን ይችላል። ወደ አንድ አቅጣጫ የሚሄዱ ከሆነ የጋራ ጉዳይ ካላቸው ሁሉም የጋራ ሱ መኪና ይዞ ከመሄድ ሪሶርስ ሼር ማድረግ በጋራ የመጠቀም የአንዱን እያቆምን በየፈረቃ የመጠቀም ሁኔታ ቢኖረን ከአንድ ቤት ብዙ መኪና የምንጠቀም ከሆነ እንደ ቤተሰብ የመኪና ቁጥሩን በመቀነስ እነዚህ አይነት ይህን ወቅት የመሻገርን ብልህነትን የተሞላበትና በቅድ ላይ የተመሰረተ የማውጫ ስትራቴጂዎች ላይ መስራት አለብን የሚለውን ነው ማንሳት የምንፈልገው። ከዛ በለፈ ግን የተሽከርካሪዎችን ነዳጅ አጠቃቀምን ሊቀንሱ የሚችሉ አሰራሮችን መተግበር ያስፈልጋል ማለት ነው። እነዚህ አሰራሮች ከጥገና ይጀምራል። መኪኖችን ወቅታዊ የሆነ ዘይት መቀየር እንዲሁም ደግሞ ጥገና አገልግሎትን በየጊዜው ወቅቱን ጠብቀን የምናደርግለት ከሆነ ስንጠግን ደግሞ እቃዎችን ስንቀይር ደግሞ ጂኒን የሆኑ ስፔር ፓርቶችን የመጠቀም ባህላችንን ማዳበር፣ መንገድ ከመውጣታችን በፊት ጎማችን ቼክ ማድረግ፣ የጎማ ንፋስ ልኬታችን በአግባቡ ሁሉ ጊዜም እንደ ካልቸር አድርገን እንዳይቀንስ አድርገን መስራት። እንደዚህ ደግሞ ይሄ ዲስትራክቲቭ የሆነ ሞገደኝነት የተሞላበት አነዳድ መቆጠብ፣ እንዲሁም ደግሞ ኢኮ ፍሬንድሊ የሆነና የነዳጅ አሰጣጣችን፣ የፍጥነት አጠቃቀማችን፣ የጎማ ሁኔታችን ቼክ የምናደርግበት ባህላችን እንዲሁም ደግሞ የጥገና ሂደታችን ላይ በጣም ሸርፕ ሆነን መስራት የምንችል ከሆነ አንደኛ የአካባቢ ብክለትን እንቀንሳለን፣ ነዳጅ እንቆጥባለን። እንደ ሀገር ደግሞ እንደዚህ ባህልን በማዳበር እያንዳንዱ ግለሰቦች እንቀንሳለን። እንደ ሀገር ደግሞ ያለን ውስን ሪሶርስ በዚህ በሁሉ ቻናል ውስጥ አልፎ የሚመጣውና አሁን ላይ ደግሞ በአደጋ ውስጥ እየገባ ያለውን ፕሮዳክት ላይ ሊኖር የሚችለውን እጥረት እንደ ሀገር እንከላከላለን የሚል እይታ አለን ማለት ነው። በእነዚህ አይነትና በሌሎችም በየጊዜው የምናወጣቸው
መረጃዎች ላይ በመመስረት ህብረተሰቡ እርስ በርስን በመጠያየቅ የተሻለ ልምዶችን ወደ ራስ በማስረጽ አገራዊ የሆኑ እይታዎችና የተለወጠ የሪሶርስ አጠቃቀም ባህላችን ሊኖረን ይገባል የሚል እይታ ነው ያለን ማለት ነው። መንግስት የሁኔታውን የጉዳዩን አሳሳቢነት እንደውም ደግሞ ጉዳዩ በዚህ ጦርነቱ በቀጠለ ቁጥርና የሪሶርስ ተጋላጭነት ወይም ደግሞ በዚህ ኤሪያ በዚህ አካባቢ ሊያጋጥመን የሚችል የከፋ ችግር ካለ ውሳኔዎች ክሊር ሲደረጉ ኮሚኒኬት የሚደረግ በሚመለከታቸው አካላት ኮሚኒኬት የሚደረጉ ይሆናል። በእኛ በኩል ትራንስፖርት አጠቃቀምን ማኔጅ ለማድረግና እንደ ሀገር ደግሞ ይህንን አንድ ችግር ሲፈጠር መጥፎ ጎን አለው፣ መልካም አጋጣሚዎች መልካም እድሎችም አሉ ማለት በሁሉም ችግር ውስጥ መልካም እድል አለ። እኛ እንደ መልካም እድል የምንመለከተው ይሄ ጉዳይ ባልተፈጠረ ነበር። የዓለም ኢኮኖሚም ጥያቄ ውስጥ እያስገባ ያለ ብዙ ነባራዊ ሁኔታዎችን እየተፈታተነ ያለ ጉዳይ ስለሆነ በጦርነትም ውስጥ ብዙ ዲስትራክሽኖች አሉ፣ ብዙ ህይወት ይጠፋል፣ ብዙ ኢኮኖሚ ይወድማል። በአንድ ቦታ ብቻ ተጀምሮ የሚያልቅ አይደለም። ይሄኛው ብዙ ሀገራትን እየፈታተነ ያለ ሁኔታ ተፈጥሯል ማለት ነው። ሁኔታው እንዲገታ ወይም ደግሞ ወደ ሰላማዊ ሁኔታ እንዲመለስ ምኞታችን ነው ማለት ነው። ነገር ግን ደግሞ በዚህ ሂደት ውስጥም የነበሩን ተሻጋሪ የሆኑና ሀገርን ለዘላቂነት ከጥገኝነት ሊያላቅቁ የሚችሉ ስትራቴጂዎቻችን ላይ ደግሞ አግሬሲቭሊ መስራት እንፈልጋለን። በተለይ ወደ ሲኤንጂ ወደ ተፈጥሮ ጋዝና ወደ ኤሌክትሪፊኬሽን ወደ ኤሌክትሪክ መኪኖች መጠቀምን ብዙሃን ትራንስፖርት ተግባራዊ ወደ ማድረግ እና የተለወጡ አሰራሮችን በዚህ ዘርፍ ተግባራዊ ከማድረግ አኳያ የኛ ትኩረት እሱ ነው። እሱ ላይ ነው እየተረባረብን ያለን። እንደ አጠቃላይ ያው የእይታ ሽፍትና የተለወጠ ባህል ይኖረን የሚል ነው ያለኝ። ከሪሶርስ አጠቃቀም ከመኪና ከምናሽከረክረው የጋራ የምንጠቀምባቸው የጋራ ትራንስፖርት ትኩረት በማድረግና የኤሌክትሪክ መኪኖችን፣ የባሶችን፣ የባቡርን አጠቃላይ ደግሞ የቅድም ያልኩት የሞተር አልባ ትራንስፖርት አማራጮችን በስፋት የመጠቀም ባህላችን ማደግ ያለበት። የግል ተሽከርካሪን በብዛት የመጠቀም ሁኔታዎች አሁን ላይ ማኔጅ መደረግ አለባቸው የሚል ነው። ይሄ ለራስም ለሀገርም ሲባል ማኔጅ መደረግ አለባቸው። የግድ መጠቀም ሲኖርብን ደግሞ በጋራ የመጠቀም ሁኔታዎች ተግባራዊ ብናደርግ ከአንድ ቤት ብዙ መኪና ይዘን በንወጣ እንደውም ደግሞ በጥገና ላይ ያለ ኔግሊጀንሲ መቀየር መቻል አለበት። ጥገና ነው ትልቁ ነገር። በጥገና ላይ ጠንካራ ሆነን ደግሞ ለምሳሌ አሁን ላይ አስገዳጅ የሆነ የሙቀት አማቂ ጋዞች ልቀት መመሪያን ተግባራዊ አድርገናል። ሁሉም ተሽከርካሪ ራሱ መኪናውን ለክቶ የሙቀት መጠኑን ለክቶ ሰርቲፋይ መሆን መቻል አለበት ማለት ነው። ከሆነ በኋላ ካስለካ በኋላ ከሀገራዊ ስታንዳርድ በላይ የግሪን ሃውስ ጋዝ ኢሚሽን የሚለቅ ከሆነ አጀስትመንት የሚሰሩ መሳሪያዎች አሉ። ኢትዮጵያ ስታንዳርድ ይወጣላቸው ነዳጅ ታንከር ላይና ሌሎች ቦታዎች ላይ ኢምፕሌስ የሚደረጉ ብክለትን የሚቀንሱ ነዳጅ አጠቃቀምን አጀስት የሚያደርጉ ቴክኖሎጂዎች አሉ። እነዛንም እንደ አማራጭ መጠቀም ስለሚያስችል ያሉ አማራጮችን ሁሉ በመጠቀም የተለወጠ እይታና የተለወጠ የሪሶርስ አጠቃቀም ባህል ሊኖረን ይገባል የሚል ሁለንተናዊ ጥሪ ማስተላለፍ እፈልጋለሁ። በዘላቂነት ግን ያመለከትናቸው የዘርፉ ኤሌክትሪፊኬሽን ላይ ወደ ኤሌክትሪክ መኪኖች የምናደርገው ሽግግር ላይ ወደ ኤንኤምቲ ሞተር አልባ ትራንስፖርት ላይ ያለን እይታ በማላቅ ላይ እንደውም ደግሞ በግል ኢንቨስትመንትም የግል ሴክተርም በዚህ በኤሌክትሪፊኬሽን እና የነበሩን ተሽከርካሪዎችም ወደ ኤሌክትሪክና ወደ ተፈጥሮ ጋዝ መቀየር ስራ ላይም ኢንቨስት በማድረግም በማገዝም በእይታም በሪሶርስም በኢንቨስትመንትም በማገዝ ሀገራዊ ጥገኝነትን እናላቀቅ የሚል ጥሪ ማስተላለፍ ፈልጋለሁ።